አይነ ጥላ ውስጣችን ገብቶ አንድና ከዛም በላይ በሽታ ወይም ህመም ተመስሎ ሲቀመጥ ህመሙን እንጂ የህመሙን ምክንያትና መፍትሄ አናገኝም። ምክንያቱም አንደኛ ህመማችን በአጋንንት ምክንያት እንደመጣ ስለማናውቅ ነው። ሁለተኛ መንፈስ ስለሆነ በህክምናው ጥበብና ቴክኖሎጂ በወለዳቸው ዘመናዊ መሳሪያ እንደ ራጅ ሲቲ ስካን እና ኤምአርአይ ማወቅና መለየት ስለማይቻል ነው። እንደውም አይነ ጥላ እነዚህን ሰው ሰራሽ የህክምና መሳሪያዎች ለክፋትና ለተንኩል ይጠቀምበታል። ለዚህም ነው አንዳንዴ ሰዎች የሚያማቸው ሌላ መሳሪያው የሚናገረው ሌላ የሚሆነው። እኛ የሚያመን ሌላ ሐኪም አለባቸው የሚለን በሽታ ሌላ። መሳሪያው ያመመንን ትቶ የሌለብንና ያላመመንን ይናገራል። በዚህም ለሐኪሙ የተሳሳተ መረጃ በመስጠት ታካሚውን ለሌላ ጉዳት ሊዳርግ ይችላል። ዛሬ በህክምናው ስህተት ብዙ ሰዎች የሚጎዱት ብሎም የሚሞቱት በእኛና በሐኪሙ ላይ ያለው ቅዱስ መንፈስ ባልሆነው መናፍስትም ጭምር ነው። እስኪ አይነ ጥላ በህመም እየተመሰለ የሚቀመጥበትን የሰውነታችንን አካል እንይ። አንደኛ ማህፀን ነው። አይነ ጥላ የሴትን ልጅ ማህፀን ልክ እንደ ራሱ ይዞታ ይቀመጥበታል። አይነ ጥላ በሴት ልጅ ማህፀን ላይ ሲቀመጥ የራሱ የሆነ ምልክት አለው። ይህም ከእምብርት በታች ከፍተኛ የሆነ ቁርጠትና ቅስፍ የሚያደርግ ውጋት ይሰማቸዋል። አንዳንዴም ማህፀናቸው ውስጥ ነፍሳት ያለ እስኪመስላቸው ድረስ የሚገላበጥና የሚንቀሳቀስ ነገር ይሰማቸዋል። አንዳንዴም የሚሄድ ነገርና በማህፀናቸው ውስጥ ደፍ ደፍ የሚልና የሚገላበጥ ነገር ይሰማቸዋል። ሳያስቡት እንደ ፈስ ከማህፀናቸው ንፋስ ይወጣል። በዚህም ያሳቅቃቸዋል። ማህፀናቸው ውስጥ ጭብጥ ያደርጋቸዋል። ልክ እንደ ሆዳቸው ማህፀናቸው ይነፋል። ሰዎች ሲያዩዋቸው ነፍሰ ጡር ሊመስሏቸው ይችላል። ብዙ ሴቶች ማህፀናቸውን እያመማቸው በህክምና ምንም የለባችሁም የሳይኮሎጂ ችግር ነው እየተባሉ አይነ ጥላ መተትና የቤተሰብ ዛር ስራውን ይሰራል።